ዘመነ ጽጌ የሚባለው በዘመን ሲከፈል እንግዲህ ከመስከረም 26 እስከ ህዳር 5 ቀን ያለው 40 ቀን ሙሉ ነው። እንግዲህ ዘመነ ጽጌ ሲባል በክርስቲያናችን ጽጌ ማለት አበባ ማለት ነው። ጽጌ አበበ ማለት ነው። ስለዚህ ዘመነ ጽጌ ስንል ዘመነ አበባ ዘመነ ፍሬ የሚባል ይሆናል ማለት ነው። በዚህ ወቅት እንግዲህ በስፋት የሚነገረው ቅዱስ ያሬድ በቤተክርስቲያናችን ትልቅ አስተዋጽኦ አድርጎልናል። ይህንን ደግሞ የዜማ አስተዋጽኦ ነው። ማህሌተ ጽጌና ሰቆቃወ ድንግል በዜማ የምንሰማበት ልዩ ወቅት ነው። ይህንን ጊዜ ይሄውም ምንድነው? ማህሌተ ጽጌ በቤተክርስቲያናችን እንደ መዝሙረ ዳዊት 150 በአምስት ቤት የተገጠመ ግጥም ወይም የተቀኘ 150 ዝርዝር የያዘ እንደ 150 ዳዊት ማለት ነው። በቤተክርስቲያናችን ይህንን በዜማ የሚደርስ ነው ማለት ነው። እንደዚሁ ደግሞ ሰቆቃወ ድንግልም 50 ነው። በዝርዝሩ ስንቆጥረው 50 ነው የሚሆነው። ይህንን 50ዎች ደግሞ ልክ እንደ ኤርሚያስ ሰቆቃወ ኤርሚያስ ተብሎ እንደተጠራ ይሄውም ሰቆቃወ ድንግል ተብሎ የሚጠራ በቤተክርስቲያናችን በዜማ የሚደርስ ይሆናል ማለት ነው። እንግዲህ መነሻው መጽሐፍ ቅዱስ ነው። የማህሌተ ጽጌም ሆነ የሰቆቃወ ድንግል መነሻቸው መጽሐፍ ቅዱስ ነው። ምን ማለት ነው? ቤተክርስቲያናችን ያለ መጽሐፍ ቅዱስ ምንም አይነት አስተምህሮ የላትም። አስተምህሮዋ መጽሐፍ ቅዱስ መሆኑን ነው። ለዚህም በትንቢተ ኢሳይያስ ምዕራፍ 11 ቁጥር 1 ላይ ቀደም ብሎ የተነገረ ትንቢት አለ። እሱን ነው በስፋት ቤተክርስቲያናችን የምታስተምረው። ቅዱስ ኢሳይያስ በትንቢቱ እንዲህ ብሎ ተናግሮ ነበር። ትወጽእ በትር እምስር ወኢሴይ ወይ አርግ ጽጌ እምኔሃ ብሎ ልዑለ ቃል ቅዱስ ኢሳይያስ ተናግሮ ነበር። ከነገደ ኢሴይ በትረ ሕይወት እመቤታችን ቅድስት ድንግል ማርያም ትወለዳለች። ጽጌ ክርስቶስ ደግሞ ከእመቤታችን ይወለዳል የሚል የትንቢት ቃል ተናግሮ ነበር ቅዱስ ኢሳይያስ። ስለዚህ ይህንን ነው እንግዲህ በዚህ ሰሞን ወይም በዚህ ወቅት በዚህ 40 ቀን ውስጥ በስፋት የሚነገረው ይህንን ነው። በዘመነ ጽጌ የሚመሰገነው ወይም የሚዘመረው ምስጋና ምን አይነት ነው ስንል ቅድም እንዳነሳ ነው በሥርዓተ ማህሌቱ ቅዱስ ያሬድ ያስቀመጠልን አለ። በስፋት ግን ሌላው አገልግሎት እንዳለ ሆኖ በስፋት የሚነገረው በስፋት የሚወደሰው ሰቆቃወ ድንግልና ማህሌተ ጽጌ ነው። የማህሌተ ጽጌ ደራሲ አባ ጽጌ ብርሃን ወይ ደግሞ አባ ጽጌ ድንግል ይባላል። ከመስከረም 26 ጀምሮ የማህሌተ ጽጌ ደራሲው የአባ ጽጌ ድንግል ወይም የአባ ጽጌ ብርሃን ድርሰት በቤተክርስቲያናችን በስፋት ይደረሳል ወይም ደግሞ በመዝሙር በምስጋና በዜማ እንዲደርስ ይደረጋል ማለት ነው። ይህንን የሆነበት ትልቁ ምክንያት ምንድነው? አባ ጽጌ ድንግል ከአባ ገብረ ማርያም ዘደብረሃንታ ጋር ለሁለቱ ታላላቅ አባቶቻችን በቤተክርስቲያናችን የማህሌተ ጽጌ ምስጋና ጀማሪዎች ናቸውና የነሱን አሰር ተከትለን ዛሬም እያመሰገን እንገኛለን ማለት ነው። በዚህ ውስጥ እንግዲህ ምንድነው ትልቁ ምስጋና? መሰደድ የማይገባው ጌታ፣ ስደት ለባህሪው በአምላክነቱ የማይስማማው አምላክ በለበሰው ሥጋ ብቻ መከራ መቀበሉን በማሰብ ወይም ስለ ጽድቅ መሰደድ እሱ ስላስተማረን እሱን አብነት አድርገን ስለ ጽድቅ መሰደድ ተገቢ መሆኑን በመረዳትና በመገንዘብ ስለተሰደደ ጌታ እሱን የምናስብበትና የምንዘክርበት ዋና ምክንያታችን ነው። በሁለተኛ ደረጃ በዚህ ማህሌተ ጽጌ የሚዘመረው ምንድነው ስንል አማላጃችን እናታችን ቅድስት ድንግል ማርያም መከራ ደርሶባታል፣ ተሰዳለች። በእርግጥ እመቤታችን የተሰደደችው ጌታ ስትወልድ ብቻ አይደለም። ገና ከእናቷ ማህፀን ጀምሮ ነው ስደት የጀመረችው። ይሄውም ከእናት አባቷ ቤት ወጥታ በሊባኖስ ተራራ ነው የተወለደችው እናታችን። ታዲያ ሊባኖስ ተራራ ላይ ስትወለድ በስደት ነው። ከዛን ጊዜ ጀምሮ የጀመራ ስደት ልጇ
ወዳጇ ወልደ ኢየሱስ ክርስቶስን ወልዳ ደግሞ በ17 ዓመቷ ማለት ነው ገና በማህፀን የጀመረው አሁንም ቀጥሏል ማለት ነው። ለዚህ እመቤታችን ቅድስት ድንግል ማርያም መከራ ደርሶባታልና ተሰዳለችና ይህንን ስደት እያሰብን በጥልቅ መንፈሳዊ ፍቅር ሆነን ለእመቤታችን ለቅድስት ድንግል ማርያም ምስጋና የምናቀርብበትና ልመና ደግሞ የምንለምንበት ጊዜ ነው። ይህንን ምስጋና እናቀርባለን፣ ልመናም እንለምናለን። በእኛ ቤተክርስቲያን ስንጸልይ እናመሰግናለን፣ እንለምናለን። ዝም ብሎ መለመን ብቻ ሳይሆን ለአምላካችን ምስጋና እናቀርባለን፣ ደግሞም እንለምናለን። ስለዚህ እመቤታችንን እያመሰገንን ልመና ደግሞ እንዲደረግልን ደግሞ እንለምናለን። ስለዚህ ይህንን በሰፊው የሚነገርበት ጊዜ ይሆናል ማለት ነው። ሌላው ምንድነው? በዚህ ማኅሌተ ጽጌ የሚቀርበው ምስጋና ላይ ደግሞ የቅዱሳን በረከት እንድናገኝም እናመሰግናለን። ይሄው የአባ ጽጌ ድንግል ወይም የአባ ጽጌ ብርሃንና የአባ ገብረ ማርያም ዘደብረ ሐንታ እነዚህ ታላላቅ አባቶች የማኅሌተ ጽጌ ጀማሪዎች ናቸውና የነሱ በረከት እንዲያድርብን ደግሞ የቅዱሳን በረከት እንድናገኝ ደግሞ በዚህም የነሱ ድርሰትም እየሰማን የአባ ጽጌ ድንግል ድርሰት እየሰማን ደግሞ ከቅዱሳን በረከት እንድንሳተፍም እናመሰግናለን ማለት ነው። ሁለተኛው እንግዲህ ሰቆቃወ ድንግል ነው። ሰቆቃወ ድንግል ስንል የእመቤታችን የቅድስት ድንግል ማርያም ሐዘን፣ መከራ፣ ልቅሶ ማለታችን ነው። ሰቆቃው ማለት ሐዘን፣ መከራ፣ ልቅሶ፣ ሙሾ ማለት ነው እና ቅዱስ ኤርምያስ ስለ እስራኤል መሰደድና ስለ ኢየሩሳሌም መጥፋት እያለቀሰ እንደነበር በሰቆቃወ ኤርምያስ ምዕራፍ 13 ቁጥር 48 ጀምሮ ተገልጾልናል፣ ተጽፏል። ልክ እንደዚሁ ደግሞ የእመቤታችን ቅድስት ድንግል ማርያም የደረሰባት መከራ የደረሰባት ሐዘን እያሰብን ይህንን እያስታወስን ደግሞ ሰቆቃወ ድንግልንም እንደዚሁ የእመቤታችን ቅድስት ድንግል ማርያም መከራ፣ ልቅሶ፣ ሐዘንም እናስታውሳለን፣ እንዘክራለን ማለት ነው። ይህንን የምንዘክርበት ትልቁን ምክንያት ምንድን ነው? ከእናታችን ከቅድስት ድንግል ማርያም ሊቁ እንደተናገረው አስተሳትፍነ ፍስሐ ዚአኪ ብሏል። እምከመ ተሳተፍነ ሐዘንኪ አስተሳትፍነ ፍስሐ ዚአኪ፣ ሐዘንሽ መከራሽ እንደተሳተፍን ሁሉ አለ መመለስሽንም እንደዚሁ ደስታንም ሁሉ አሳትፊን ብሎ ተናግረዋልና የደረሰባትን መከራ የደረሰባትን ሐዘን የደረሰባትን ልቅሶ የደረሰባትን ሰቆቃው ሁሉ ያንን እያሰብን ደግሞ መከራዋ በመሳተፋችን እኛ በእግረ ሕሊና ነው የምንሰደደው። እመቤታችን ተሰዳለች መከራ ደርሶባታል ስንል እኛ በእግረ ሕሊና በሕሊና መከራ እየደረሰብን ያን ጊዜ እኮ እንዲህ ነበር መከራ የደረሰብሽ፣ ያን ጊዜ እኮ እንዲህ ነበር ሐዘን የደረሰብሽ፣ ያን ጊዜ እኮ እንዲህ ነበር የምታለቅሽው እያልን ያንን እያሰብን ነው በቤተ ክርስቲያን የምናድረው። ለዚህ ነው እንግዲህ እናታችን ቅድስት ድንግል ማርያም ከልጇ ጋር እንደተሰደደች ሁሉ እኛም ልጆችሽ የጸጋ ልጆች የሆንም ሁሉ አብረን ካንቺ ጋር እንሰደዳለን በማለት በዚህ በሰቆቃወ ድንግልም እያሰብን እየዘከርን በማኅሌት በምስጋና እናሳልፈዋለን ማለት ነው። የስደት ታሪክ በመጽሐፍ ቅዱስ ወይም የጌታችን ስደት መሰደድ የእመቤታችን መሰደድ በመጽሐፍ ቅዱስ ተጽፏል? ያው ተጽፏል። በእርግጥ በቅዱስ ማቴዎስ ወንጌል ምዕራፍ 2 ቁጥር 13-23 ተጽፏል። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ግብፅ እንደተሰደደ የቅዱስ ማቴዎስ ጽፎልናል፣ ዘግቦልናል። በሰፊው ግን እመቤታችን ስለደረሰባት መከራ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ዮሴፍና ቅድስት ሰሎሜ ከነሱ ጋር ሲሰደዱ የደረሰባቸው መከራ ግን ሙሉውን በመጽሐፍ ቅዱስ አናገኘውም። ታሪኩ የት ነው የምናገኘው ካልን አንደኛ በነገረ ማርያም ተጽፎ እናገኘዋለን። ሁለተኛ ደግሞ በመጽሐፈ ስንክሳርም ተጽፎ እናገኘዋለን። በተለያዩ ቀናቶች የሚነበው መጽሐፈ ስንክሳር ተጽፎ እናገኘዋለን። በሶስተኛ በተለይ ደግሞ ከግብፅ ወደ ኢትዮጵያ ስለመምጣታቸው በድርሳነ ዑራኤል ተጽፎ እናገኘዋለን። በእነዚህ መጽሐፍቶች የምናነብ ከሆነ በሰፊው
ስለ ስደት ወይም በስደት ውስጥ ስለደረሰባቸው መከራ እዚሁ እናገኘዋለን። እንግዲህ የስደቱ መነሻ የሆነው ምንድነው? የቅዱስ ማቴዎስ ወንጌል ምዕራፍ 2 እንደሚነግረን የሰብአ ሰገል መምጣት ነው። በሄሮድስ ዘመን እንግዲህ ሄሮድስ የተባለ ንጉሥ ነግሶ በነበረበት ጊዜ ሰብአ ሰገል ወደ ኢየሱስ ክርስቶስ ወይም ወደ ቤተልሔም መጥተው ነበርና ያንን ነው ምክንያት መነሻ የሆነው ያንን ነው። ያ ደግሞ ምንድነው? ሰብአ ሰገል የአይሁድ ንጉሥ የተወለደው የአይሁድ ንጉሥ ወዴት ነው ብለው ሲናገሩ ሄሮድስ በውስጡ የአይሁድ ንጉሥ እኔ ሆኜ ሳለሁኝ የተወለደው የአይሁድ ንጉሥ ተብሎ የተነገረለት ማን ነው ብሎ በንግስና የመጣብኝ ማን ነው ብሎ ቅናት አድሮበት እንግዲህ ሄሮድስ ክርስቶስን ለማሳደድ ክርስቶስን ለመግደል ተነሳስቷል። በዚህ ላይ የምናየው በጣም የሚገርመው ነገር ሄሮድስ በልቡ እንዲህ ብሎ ነበረ። በተለይ ቁጥር 8 ላይ እንዲህ ይነግረናል። እኔም ሄዳችሁ የዛን ሕፃን ነገር እርግጡን መርምሩና ያገኛችሁ እንደሆነ እኔም መጥቼ እሰግድለት ዘንድ በእኔ በኩል ተመልሳችሁ ንገሩኝ አላቸው ይላል። እነዚያ ሰብአ ሰገል ዛሬም ሄሮድሳውያን እንዲህ ናቸው። ልባቸው አይገኝም፣ አፋቸው ቅቤ ነው፣ አፋቸው ማር ነው። ሄሮድስ ልቡ መርዝ ነው። ሄሮድስ ልቡ በክፋት የተመላ ነው። ግን አፉ ጥሩ ነገር ይናገር ነበረ፣ ልቡ ግን አይገኝም። ወዳጆቼ በልባችን ክፋት ከማሰብ ይልቅ በልባችን መልካም ብናስብ የተሻለ ነው። እንግዲህ ሄሮድስ በጣም ማሰብ የነበረበት የዘነጋው ነገር ምንድን ነው ካለን በጣም የሚገርመው ነገር ገና ከተወለደ 2 ዓመት ሆኖታል፣ ነግረውታል። ግን የ2 ዓመት ልጅ ነግሶ ንግስናዬን ይቀማኛል ብሎ ማሰብ በጣም የሚገርም ነው። ገና ሕፃን ልጅ ነው ያሳደገህ እንደማለት ፈንታ ለቅሰፍህ አለ። ያውም እኮ ንግስናው የውክልና ነው። እንግዲህ አይሁድ በሮም ቅኝ ግዛት ውስጥ ነው የነበሩት። ሄሮድስም ስልጣኑ ያገኘው የሮም ቄሳር ነው የሰጠው። ለዚያውም በውክልና ስልጣን ሆኖ ይህንን ያደረገው ሙሉ ስልጣን እንኳን አልነበረም። በእውነት ግን የውክልና ስልጣን ይዞ ወይም በቅኝ ግዛት ውስጥ ሆኖ ግን እንዲህ አይነት በደል ነበር የፈጸመው። ሄሮድሳውያን ከመበደልና ቅጣት ከማድረግ ወደ ኋላ አይሉም፣ ልባቸው ስላልተስተካከለ። ሄሮድስ ብዙ ጥፋት ነው ያጠፋው። ግን ካጠፋቸው 3 ነገሮች እናንሳ። የመጀመሪያ የሄሮድስ ጥፋቱ ምንድነው ካልን ቅንዓት ነው፣ ምቀኝነት ነው። ስጋዊ ቅንዓት አደረበት፣ በንግስናዬ አለ። ሁለተኛው የሄሮድስ ጥፋቱ ምንድነው ካልን ውሸት ነበረ። ከቄሳር ያልተላከ ከቄሳር እንደተላከ አድርጎ በገሊላና በቤተልሔም አውራጃ ያላችሁ ቤተሰብ በሙሉ ሕፃናት ልጆች ያሏችሁ ሁሉ ልጆቻችሁ ወደ ቤተ መንግስት እንዲመጡና በቤተ መንግስት እንዲያድጉ ብሎ አዋጅ አስነገረ። ይህንን አዋጅ ያስነገረው ግን ከቄሳር እንደመጣ አስደርጎ ነው። ስለዚህ ይሄ ውሸት ነበረ። ሶስተኛ ነፍስ ማጥፋት። በዚህ ምክንያት 144,000 ሕፃናት ሰብስቧል ሄሮድስ። በእርግጥ ይህንን ቁጥር በማቴዎስ ወንጌል ላይ አናገኘውም። ቅዱስ ማቴዎስ ምዕራፍ 2 ቁጥር 17 ላይ በቤተልሔምና በአውራጃዋ የነበሩትን በሙሉ ከ2 ዓመት በታች የነበሩ ሕፃናት በሙሉ አስገደለ ይላል። ቅዱስ ዮሐንስ ግን በራእዩ ምዕራፍ 14 ቁጥር 1 ላይ ቁጥራቸውን አስቀምጦልናል። 144,000 ሕፃናት መሆናቸውን ቅዱስ ዮሐንስ በራእይ አስቀምጦልናል። እንዳውም መተርጉማን ምን ይሏቸዋል? በዘመነ ሐዲስ ደማቸውን ያፈሰሱ በኩረ ሰማዕታት ናቸው ይሏቸዋል እነዚህ። ስለዚህ ቅንዓት፣ ውሸት፣ ነፍስን ማጥፋት በእነዚህ ሁሉ ሄሮድስ አጥፍቷል ማለት ነው። አንድ ሰው ቅንዓት ካለበት ውሸት ይቀጥላል። ውሸቱ ካለበት ደግሞ ነፍስ ማጥፋት ይቀጥላል። ለምሳሌ አቤልና ቃየልን ስንመለከት የመጀመሪያ የቃየል መነሻ ሐሳቡ ምንድነው ስንል ቅንዓት ነበረ። ከቅንዓቱ የተነሳ ወደ ጥፋት ነው የሄደው። ወንድሙን ለመግደል ነው የተነሳሳው። ስለዚህ ሰው በውስጡ ቅንዓት ካለበት ወደ ውሸት ያድጋል፣ ውሸት ይጨምርበታል። ውሸቱ ደግሞ ወደ ነፍስ ማጥፋት ያድጋል ማለት ነው። ሄሮድሳውያን እንደዚህ ናቸው። እንግዲህ በመጽሐፍ ቅዱስ በስንት ዓመት እንደተሰደዱ በግልጽ የተቀመጠ አለ ወይ? በእርግጥ ቅዱስ ማቴዎስ ወደ ግብፅ መሰደዳቸውና ወደ ናዝሬት መመለሳቸውን የጻፈልን፣ ቅዱስ ዮሐንስ ግን በራእዩ በሰፊው አስቀምጦልናል። ይሄውም ራእይ ምዕራፍ 12 ቁጥር 1 እስከ 17 ላይ ሴቲቱ 1260 ቀናት በዚያ
እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች ይላል። ሴቲቱ የተባለችው እመቤታችን ነች። ወደ በረሃ የተባለው የግብፅ በረሃ ነውና ከግብፅ ጀምሮ ኢትዮጵያ ድረስ የነበሩ በረሃዎች ሁሉ እነዚህ በረሃ ተብለዋል። ወደ ተዘጋጀላት የሚለውን እንግዲህ ከዘንዶው ከእባቡ ከዲያብሎስ ወይም ከሄሮድስ ማለት ነው። ከሄሮድስ እንድታመልጥ የተዘጋጀላት ቦታ ስለነበረ ያንን የሚገልጥልን ራእይ ምዕራፍ 12 ቁጥር 6 ላይ በቀናት ተቀምጧል። 1260 ቀን ተብሎ ተቀምጧል። 1260 ቀን ለ30 ስናካፍለው 42 ወር ነው የሚመጣው። ይህንን ደግሞ አሁንም ቅዱስ ዮሐንስ በምን አስቀምጦልናል? በዓመት ደግሞ አስቀምጦልናል። ሴቲቱ ከዘንዶ ፊት ርቃ አንድ ዘመን ዘመናትም የዘመን እኩሌታ ወደምትጠበቅበት ወደ በረሃ እንድትበር 2 የታላቁ ንስር ክንፎች ተሰጣት ይላል ቅዱስ ዮሐንስ። ይህንን የሚያሳየን ዘንዶ የተባለው አሳዳጇ ሄሮድስ ነው። ሴቲቱ የተባለችው እናታችን እመቤታችን ቅድስት ድንግል ማርያም ነች። አንድ ዘመን 1 ዓመት ነው። ዘመናት 2 ዓመት ነው። የዘመን እኩሌታ መንፈቅ ወይም 6 ወር ነው። ይህንን ስንቆጥረው 1 ዘመን 2 ዘመን 3 ይሆናል። የዘመን እኩሌታ ግማሽ ወይም መንፈቅ ማለት ነው 6 ወር 3 ዓመት ከ6 ወር መሆኑ ቅዱስ ዮሐንስ በራእዩ አስቀምጦልናል። ይህንን በዓመት ሲያስቀምጥልን ነው። በምዕራፍ 13 ቁጥር 5 ደግሞ በወር አስቀምጦልናል። 42 ወር ብሎ አስቀምጦልናል። ይሄ 42 ወር ደግሞ ወደ ዓመታት ስንቀይረው 3 ዓመት ከ6 ወር ይሆናል ማለት ነው። ስለዚህ በመጽሐፍ ቅዱስም ተሰፍሮ የተቀመጠ መሆኑ ቅዱስ ዮሐንስ በራእዩ አስቀምጦልናል ማለት ነው። በቀናት ተቀምጧል፣ በዓመታት ተቀምጧል፣ በወራትም ተቀምጧል ማለት ነው። በእርግጥ ይህንን ምስጢር አለው፣ ዝም ብሎ የተቀመጠ አይደለም። ይሄ ደግሞ የሚያሳየን ምንድን ነው? እስራኤላውያን ከፈርዖን መከራ ከግብፃውያን አገዛዝ አምልጠው ለ42 ዓመታት በበረሃ ተጉዘዋል። ልክ እንደዚሁ እናታችን እመቤታችን አማላጃችን ቅድስት ድንግል ማርያምም ከሄሮድስ ለማምለጥ 42 ወራት በበረሃ ተቀምጣለች። ሁለተኛ ኤልያስ ከኤልዛቤል የሸሸው 1260 ቀናት ነው። እመቤታችን ቅድስት ድንግል ማርያምም ከሄሮድስ የሸሸችው 1260 ቀን ነው። አንጢያኮስ የተባለ በኢየሩሳሌም አምልኮተ እግዚአብሔር እንዲቋረጥ ወይም እንዲቀር ያደረገው ለ42 ወራት ነበረ። ልክ እንደዚሁ ሄሮድስም እመቤታችን ቅድስት ድንግል ማርያም በቤቷ በተወለደችበት በአውራጃዋ በቤተልሔም በገሊላ እንዳትኖር ያደረጋት 42 ወር ነበረ። ስለዚህ እነዚህ ቁጥሮች ከመጽሐፍ ቅዱስ ጋር ያላቸው ዝምድና ወይም ምስጢር ባጭሩ ይህንን ይመስላል። ስንጠቀልለው እመቤታችን ቅድስት ድንግል ማርያም ከሄሮድስ ሸሽታ ወደ ናዝሬት የተመለሰችበት ከነዚህ ቀናት በኋላ ነው። ዛሬም እኛ በዚህ 40 ቀን ውስጥ እመቤታችን ቅድስት ድንግል ማርያም ዛሬ ተሰደደች ስንል በኋላ ደግሞ ተመየጢ ሀገረኪ ናዝሬተ እያልን ደግሞ ወደ ሀገርሽ ወደ ናዝሬት ተመለሺ ነይ እያልን ደግሞ ዘመነ ሚጠትን እንጠብቃለን ማለት ነው። ስለዚህ እዚህ ውስጥ አሁን 2 ክንፍ ተሰጣት ይላል። ይሄ 2 ክንፍ አባቶቻችን ሲነግሩን ንጽሐ ሥጋ፣ ንጽሐ ነፍስ፣ ድንጋሌ ሥጋ፣ ድንጋሌ ሐሳብ ለእመቤታችን እንደተሰጣት በ2 ወገን ድንግል መሆኗን ይነግረናል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን ተሰደደ ስንል እኛን ተከታዮችን ለማስተማር እኛን አብነት ለመሆን ለልጆቹ አብነት ለመሆን ነው የተሰደደው። ሁለተኛ ሥጋ የለበሰ መሆኑን ለመግለጥ ምትሃት እንዳልሆነ ሰው እንደሆነ ሥጋ የለበሰ መሆኑን ለመግለጥ ተሰዷል። ሌላው ዲያብሎስን ለማሳደድ ነው። ኢየሱስ ክርስቶስ ወደ ግብፅ ሲሄድ
ከፊት ማን ይሰደድ ነበር? ዲያብሎስ ይሸሽ ነበርና ዲያብሎስን ለማሰደድ ክርስቶስ ተሰዷል። ሌላ ትንቢተ ነቢያትን ለመፈጸም ነቢያት እንግዲህ ግብጽ ጸዋይ ክወለ ወልዴ ነብዩ ሆሴዕ ምዕራፍ 11 ቁጥር 1 ላይ ልጄን ከግብጽ ጠራሁት ብሎ ተናግሯልና የነቢያት ትንቢት ቃል ለመፈጸም ልክ እንደዚሁ አባቶችን ለመምሰል ጣዖታትን ለማጥፋት በተለይ በዘመናችን ነግሶ ያለው ጣዖትን ለማጥፋት ክርስቶስ ተሰዷል። በጊዜው በግብጽ የነበረ ጣዖትን ለማጥፋት ነው የተሰደደው። ዛሬ ደግሞ በእኛ ዘመን የነገሰ ጣዖት አለ። ዘረኝነቱ ጣዖት ነው። ክፋቱ ጣዖት ነው። ሁሉ እያንዳንዱ ክርስቲያናዊ ድርጊት ሁሉ በሙሉ እንደ ጣዖት የሆነብን ሁሉ ይህንን ለማጥፋት ክርስቶስ ተሰዷል ማለት ነው። ሌላው ክርስቶስ አምላካችን የተሰደደበት ትልቁ ምክንያት ምንድነው ካልን በጊዜው በግብጽ ውስጥ የነበሩ ጣዖታትን ለማጥፋት ነው ብለናል። ፍጻሜው ግን በልባችን ያለው ክፉ አሰራርን ለማጥፋት ነው ክርስቶስ የተሰደደው። በዘመነ ጽጌ ማህሌተ ጽጌ ነው የሚደርሰው። በማህሌተ ጽጌ ደግሞ ምስጋና ነው የምናቀርበው። በዚህ ምስጋና ግን የምናመሰግነው እግዚአብሔር አምላካችን ኢየሱስ ክርስቶስን ነው። እናታችን ቅድስት ድንግል ማርያም እንዲሁ ቅዱሳንን ነው። በዚህ ሥርዓተ ቤተ ክርስቲያን ጠብቀን የቅዱስ ያሬድ ዜማ እየሰማን እግዚአብሔር እናመሰግናለን። አሁን እየታየ ያለ ነገር ግን ቤተ ክርስቲያናችን የማታውቀው ከቤተ ክርስቲያናችን ውጭ የሆነ የማህሌት ባለ አውልያዎች በማህሌት የሚዘፍኑ ማህሌት ላይ ከበሮን የከበሮን ክብር የከበሮን ስርዓተ ማህሌትን ስርዓተ ሽብሸባን የማያውቁ ደፋሮች ያሉበት ዘመን ላይ ነው ያለ ነው። በእውነት አሁን ይሄ የኛ ቤተክርስቲያን አይገልጽም። የኛ ቤተክርስቲያን አይወክልም። በተለይ በዚህ በማህሌተ ጽጌ እመቤታችን ቅድስት ድንግል ማርያምን ንኢ ምስለ ሚካኤል ወገብርኤል ስንላት ከሚካኤል ጋራ ከገብርኤል ጋራ ንኢ የምንላት በፍቅር በትህትና በርህራሄ እንጂ በአውልያ መሰል አይደለም። ስለዚህ ስርዓት ቢኖረው ስርዓት ቢደረግ ተገቢ ነው እንላለን። ልክ አይደለም። ከበሮ አመታቱ አሸባሸቡ የቤተ ክርስቲያን አይደለም። ይሄ አሁን እየመጣ ያለው የኛን ቤተ ክርስቲያን የሚወክል የኛን ቤተ ክርስቲያን የሚገልጽ አይደለም። ስለዚህ ትውልዱ ከዚህ ማስተዋል አለበት ብዬ መልእክት ማስተላለፍ እፈልጋለሁ። ሁለተኛ በዘመነ ጽጌ ማህሌተ ጽጌ ነው ያለው። ጾመ ጽጌ ያላችሁ ትውልዱን አታደነቋቁሩት። በፈቃድ መጾም የሚፈልግ ሰው ካለ ከቅዳሜና እሁድ ከበዓለ ሃምሳ ከበዓለ ልደት ከበዓለ ጥምቀት ውጪ መጾም ይችላል። በፈቃዱ ማንም መጾም ይችላል። ከዚህ ውጪ ግን በእውነት መጾም የምትፈልጉ ሰዎች መጾም ትችላላችሁ። ማህሌት ያደሩ ማህሌት እያመሰገኑ የሚያድሩ ሊቃውንትን አትንቀፏቸው። ይኸው ስጋ እየበሉ እያላችሁ ትነቅፋላችሁ። ለእናንተ መንቀፍ ማን ፈቀደላችሁ? መጾም በፈቃዳችሁ እንዳደረጋችሁት መንቀፍም በፈቃዳችሁ አደረጋችሁት እንጂ በእውነት ተገቢ አይደለም። ስለዚህ ምንድነው መሆን ያለበት? ሰው በፈቃዱ መጾም ይችላል። ይኸው ከመቤታችን በረከት አገኛለሁ፣ ሊቃውንቱ በማህሌት በረከት ያገኛሉ፣ እኔ ደግሞ በመጾም በረከት አገኛለሁ የምትሉ ካላችሁ መልካም ነው፣ ይቻላል። የጽጌ ጾም ነው ብላችሁ ራሳችሁ ሲኖዶስ ይሆናችሁ እባካችሁ ከሲኖዶሳችሁ ረዱና ስርዓተ ቤተክርስቲያንን አስከብሩልን። ስርዓተ ቤተክርስቲያን እንዲከበር አድርጉ። በዘመነ ጽጌ ግን ማህሌተ ጽጌን በመቆም ከሊቃውንት ጋር አብሮ በመሆን አብሮ በማደር ዝክር በመዘከር የእመቤታችን በረከት ማግኘት ይቻላል። ለምትጾሙ ደግሞ ሳትናገሩ እጾማለሁም ሳትሉ ለማይጾም እንቅፋት ሳትሆኑ መጾም ትችላላችሁ። የእመቤታችን አማላጅነት ከሁላችን ጋር ይሆን። ይቆየን።